ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ የምናደርገው ጉዞ ከምር የሰው ልጅ ታሪክ እጅግ አሳዛኝና አስደንጋጭ ከሆኑ ክስተቶች ውስጥ አንዱ ወደ ሆነበት ጊዜ ነው። በሁለተኛ የዓለም ጦርነት ማብቂያ ላይ የሰው ልጆች እምቅ አቅም ለጥፋት ምን ያህል ሊደርስ እንደሚችል ባሳዩት በሂሮሺማና ናጋሳኪ ላይ የተጣሉት አቶሚክ ቦምቦች አስከፊ ክስተቶች በጥልቀት እንመለከታለን። የትረካ ታሪኩን ከስሩ እስከ ፍጻሜው፣ ከውሳኔዎቹ ጀርባ የነበሩትን ምክንያቶች፣ የጥቃቶቹን ዕለት ተዕለት ገጽታ እና ከዛም በኋላ የተከሰቱትን አስከፊ መዘዞች ሁሉ ያካትታል። በቃላት ኃይል ብቻ ወደዚያ አስጨናቂ ጊዜ ተጉዘን ከባድ ትምህርቶችን ለመውሰድ እንሞክራለን። እስኪ አብረን ወደዛ ዕለት እንመለስ። በሁለተኛው የዓለም ጦርነት እንደ አውሮፓውያን አቆጣጠር በ1945 አጋማሽ ላይ ነበር። በአውሮፓ ጦርነቱ አብቅቷል። የናዚ ጀርመንም ተሸንፋለች። ነገር ግን የፓሲፊክ ውቅያኖስ ላይ ያሉ ጦርነት በጃፓንና በተባበሩት ኃይሎች መካከል አሁንም እንደቀጠለ ነው። ጃፓን እጅግ በጣም ግትር የሆነች ሀገር ነበረች። ለመሸነፍ ፍጹም ፈቃደኛ አልነበረችምና እስከ መጨረሻው ሰው ድረስ ለመዋጋት ቃል ገብታ ነበር። ይህ ደግሞ በሁለቱም ወገኖች ላይ እጅግ ከፍተኛ የሰው ኃይል ጥፋት የሚያስከትል እንደሚሆን ግልጽ ነበር። በዚህ መሃል ግን የአሜሪካ መንግስት በሚስጥር ሲሰራው የነበረ አንድ ፕሮጀክት ነበር። የማንሃተን ፕሮጀክት የሚባለው ይህ ፕሮጀክት የአቶሚክ ቦምብ ለመስራት ያለመ ነበር። በርካታ ሳይንቲስቶች፣ መድኃኒቶችና ወታደሮች በአሜሪካ ዙሪያ በተለያዩ ሚስጥራዊ ስራዎች ተበትነው ለዚህ ትልቅ ዓላማ በትጋት ሲሰሩ ቆይተዋል። ብዙዎቹ የቦምብን ኃይል ሲያውቁ በጥርጣሬና በፍርሃት ተሞልተው ነበር። የሰው ልጅ እንዲህ ያለ የጥፋት መሳሪያ ሊጠቀም ይገባል ወይ የሚለው የሞራል ጥያቄ ሳይንቲስቶቹን አከራክሯቸዋል። ነገር ግን ጦርነቱ በከፋ መልኩ እየቀጠለ ስለነበር የጦርነቱ አመራሮች አዲስ መሳሪያ ጃፓንን ለሰላም እንድትገዛ የሚያደርግ የመጨረሻው መፍትሄ ሊሆን እንደሚችል ያመኑ ነበሩ። እንደ አውሮፓውያን አቆጣጠር በጁላይ 1945 የአሜሪካ ፕሬዝዳንት ሃሪ ኤስ ትሩማን እና ተባባሪ ኃይሎች መሳሪያዎችን የፖትስዳምን መግለጫ ወጡ። በዚህ መግለጫ ላይ ጃፓን ያለምንም ቅድመ ሁኔታ እጇን እንድትሰጥ ጠየቀች። ካልሆነ ግን ፈጣን እና ሙሉ ጥፋት እንደሚያገኛት ማስጠንቀቂያ ተሰጣት። ጃፓን ይህንን ማስጠንቀቂያ ውድቅ አደረገችው። በዚህ ጊዜ ነበር አሜሪካ የአቶሚክ ቦምብ ለመጠቀም የመጨረሻ ውሳኔ ያሳለፈችው። ግምቱ በጃፓን ላይ የሚደርሰው ወታደራዊ ወረራ እስከ 1 ሚሊዮን የሚደርስ የአሜሪካ ወታደሮችን እና በርካታ የጃፓን ዜጎችን ሕይወት ሊቀጥፍ ይችላል የሚል ነበር። ይህ ቦምብ ጦርነቱ በቅስፈት በማብቃት የብዙዎችን ሕይወት ያድናል የሚል ስሌት ነበር። የጥፋት ቀን ሰኞ ነሐሴ 6 ቀን 1945 ዓ.ም ጸጥታ የሰፈነበት ልክ እንደ ማንኛውም ቀን ነበር። የጃፓኗ ከተማ ሂሮሺማ በወቅቱ 350,000 ያህል ነዋሪዎች ያሏት ወታደራዊ እና ኢንዱስትሪያዊ ማዕከል ነበረች። የከተማዋ ነዋሪዎች የዕለት ተዕለት ተግባራቸውን ሲያከናውኑ ነበር። ልጆች ወደ ትምህርት ቤት እየሄዱ፣ ነጋዴዎች ሱቃቸውን እየከፈቱ፣ ወታደሮች ለሥራ እየተዘጋጁ፣ በአጠቃላይ ጦርነቱ ቢኖርም የከተማዋ ሕይወት በተለመደው ፍሰት ላይ ነበር። ከጠዋቱ 8 ሰዓት ከ15 ደቂቃ አካባቢ በሰማይ ላይ አንድ ነጠላ አውሮፕላን ታየ። ስሙም ኤኖላ ጌይ የሚባል የአሜሪካ ቦምብ
ሀያ አውሮፕላን ነበር። ጥቂት ሰዎች አውሮፕላኑን ቢያዩትም እንደ ሌሎቹ የቦምብ ጥቃቶች ትልቅ አውሮፕላን ስብስብ አልነበረም። ስለዚህ ብዙም ትኩረት አልሰጡትም ነበር። ሆኖም ይህ አውሮፕላን ከሌሎች የተለየ በታሪክ አዲስ ምዕራፍ የከፈተ አስከፊ ነገር ጭሮ ነበር። ትንሿ ልጅ የተባለው የዩራኒየም ቦምብ ነበረ። ልክ አውሮፕላኑ ከከተማዋ ማዕከል ላይ ሲደርስ ከሆስፒታል ህንፃ ፊት ለፊት ካለው ድልድይ 500 ሜትር ያለ ርቀት ላይ ትንሿ ልጅን ለቀቃት። ቦምቡም እየተሽከረከረ ወደ ታች ወረደ። ከዚያም አድማጮቻችን፣ ከዚያም የሚለው ቃል የዚህን ቅጽበት አስከፊነት ሊገልጽ አይችልም። በሰከንዶች ውስጥ በሺህ የሚቆጠሩ ፀሐያት በአንድ ላይ እንደነበሩ ያለ የዓለምን ብርሃን ሁሉ የሚውጥ ታላቅ ብርሃን ብልጭ አለ። ይህ ብልጭታ እጅግ ደማቅ ከመሆኑ የተነሳ በሺዎች የሚቆጠሩ ሰዎችን ዓይን አሳወረ። ብልጭታው በቅጽበት እጅግ ከፍተኛ የሆነ ሙቀትን ወደ ከተማው ላይ ላከ። ይህ ሙቀት ከብዙ ሚሊዮን ዲግሪ ሴልሺየስ በላይ እንደነበር ይገመታል። በቦምብ ማዕከል አካባቢ የነበሩ ሰዎች ምን እንደተፈጠረ ለማወቅ ሳይችሉ በቅጽበት ትነት ሆኑ። ጥቂት ኪሎ ሜትሮች ርቀት ላይ የነበሩ ሰዎች ቆዳቸው ተቀደደ፣ ዓይናቸው ከቦታው ወጣ፣ አጥንታቸው ተቀቀለ። በጥላው ውስጥ የቆሙ ሰዎች ጥላቸው በግንቦች ላይ ታትሞ ቀረ። የጥላው ባለቤት ሰዎች ግን በቅጽበት ጠፉ። ከብልጭታው በኋላ የመሬት መንቀጥቀጥን ያለ ታላቅ ፍንዳታ ተከተለ። የሂሮሺማ ሕንፃዎች፣ ከእንጨት የተሰሩ ቤቶች፣ የጡብ ግንባታዎች፣ ሁሉም ነገር ወደ ፍርስራሽነት ተቀየረ። በዓይን ጥቅሻ ውስጥ ከተማዋ ጠፍጣፋ ሆነች። ፍንዳታው በጣም ኃይለኛ ከመሆኑ የተነሳ 19 ኪሎ ሜትሮች ርቀት ላይ የነበሩ ሰዎች የእንቅልፍ ስሜት እንዲሰማቸው አድርጓል። ከጥቂት ደቂቃዎች በኋላ እሳቶች ነደዱ። በመላው ከተማ ውስጥ ያሉ ፍርስራሾች ክምር በእሳት ተያያዘ። የቆሰሉ ሰዎች ቆዳቸው ተጎሳቆለ፣ ልብሳቸው ተቀደደ። በጭንቀትና በስቃይ እየተሯሯጡ ነበር። የውሃ ጥም፣ የህመም ጩኸት፣ የሞት እና የቆሰሉ ሰዎች ምስቅልቅል ነበር። አየር በጢስ እና በደመና ተሞላ። የከተማዋ ነዋሪዎች ምን እንደደረሰባቸው አላወቁም። አውቀውት የነበረው ዓላማቸው በድንገት ተመናመነ። ገሃነም በምድር ላይ የሚለውን ቃል ፍቺ ሂሮሺማ በዛን ቀን አሳይታለች። ጥቃቱ ዕለት ብቻ ከ70,000 እስከ 80,000 የሚደርሱ ሰዎች እንደሞቱ ይገመታል። ከዚያም በኋላ በዓመቱ መጨረሻ ላይ በጨረር በሽታዎች፣ በቃጠሎ እና በሌሎች አካል ጉዳቶች የሞቱትን ሲጨመር የሞቱት ሰዎች ቁጥር ወደ 140,000 ከፍ ብሏል። ጃፓን መንግስት ምን እንደተፈጠረ ለመረዳት ግራ ተጋብቶ ነበር። በመጀመሪያ ዘገባው ከተማዋ በአንድ ቦምብ ሙሉ በሙሉ እንደወደመች ተገልጿል። ይህ ደግሞ በጦርነት ታሪክ ውስጥ ታይቶ ተሰምቶ የማይታወቅ ነገር ነበር። ዓለም ደነገጠች። አሜሪካ በይፋ አቶሚክ ቦምብን መጠቀም እንደጀመረች አስታወቀች። ከሂሮሺማ ጥቃት በኋላ ባሉት 3 ቀናት ውስጥ ዓለም በጭንቀት ውስጥ ነበረች። ጃፓን አሁንም እጇን ለመስጠት አልፈለገችም። አሜሪካ ግን ጦርነቱን በፍጥነት ለመጨረስ ቁርጥ ውሳኔ አድርጋ ነበር። ፕሬዝዳንት ትሩማን ሌላ ቦምብ እንዲጣል ትዕዛዝ ሰጠ። የመጀመሪያው ቦታ ኮኩራ የምትባል የጃፓን ከተማ ነበረች። ነገር ግን የአየር ሁኔታው ለቦምቡ መጣል አመቺ ባለመሆኑ ቦምቡ የጫነችው ቢ-29 አውሮፕላን ቦክስካር የሚለውን ወደ ሁለተኛው ቦታ ወደ ናጋሳኪ አቀና። ናጋሳኪ ትልቅ የባህር ወደብ
እና የኢንዱስትሪ ማዕከል ነበረች። ሐሙስ ነሐሴ 9 ቀን በ1975 ዓ.ም ከጧቱ 11 ሰዓት ከ2 ደቂቃ ናጋሳኪ ከሂሮሺማ በተወሰነ መልኩ የተለየች ከተማ ነበረች። በሸለቆዎች የተከበበች ነበረች። ይህም የፍንዳታውን ኃይል በአንዳንድ አካባቢዎች ቢገድበውም በሌሎች ላይ ግን የከፋ አድርጎታል። ወፍራሙ ሰው የተባለው የፕሉቶኒየም ቦታ የሂሮሺማው ትንሿ ልጅ የበለጠ ኃይለኛ ነበር። ልክ እንደ ሂሮሺማ ናጋሳኪ አስደንጋጭ በሆነ ብርሃን ፍንዳታ ተመታች። የቦምቡ ማዕከል የኢንዱስትሪ አካባቢ ላይ ነበረ። የከተማዋ ሰሜናዊ ክፍል ሙሉ በሙሉ ወድሟል። በቅጽበት የተገደሉት ሰዎች ቁጥር ከ40,000 በላይ እንደሆነ ይገመታል። ከዚያ በኋላ የጨረር በሽታዎችና በሌሎች መዘዞች የሞቱ ሲጨመሩ ቁጥሩ ወደ 70,000 ደርሷል። የናጋሳኪ ነዋሪዎች ሂሮሺማ ላይ የደረሰውን ተመሳሳይ የገሃነም ስቃይ ተመለከቱ። እሳት፣ ጢስ፣ የቆሰሉ ሰዎች ሞት በሁሉም ቦታ። ጃፓን በ3 ቀናት ውስጥ ለ2 አቶሚክ ቦምቦች ተዳረገች። ይህ በዓለም ታሪክ ውስጥ የትኛውም ሀገር ያላጋጠመው አስከፊ ክስተት ነበር። ከናጋሳኪ ጥቃት በኋላ የጃፓን መሪዎች በታሪክ ታይቶ የማያውቅ ውሳኔ ላይ ደረሱ። ንጉሠ ነገሥት ሂሮሂቶ ጦርነት ለማቆም ጣልቃ ገቡ። ጃፓን ባልተለመደ ሁኔታ በሀገሪቱ ውስጥ ራዲዮ ላይ ስርጭት ማድረግ ነሐሴ 15 ቀን በ1945 ዓ.ም ያለምንም ቅድመ ሁኔታ እጅ እንደምትሰጥ አሳወቀች። የሁለተኛው የዓለም ጦርነት አብቅቷል። ዓለም የረጅም ጊዜ ስቃይና ፍርሃት ከተጠናቀቀ በኋላ እፎይታ ተነፈሰች። ነገር ግን አዲስ የፍርሃት ዘመን ጀመረ። የኒውክሌር ዘመን። የአቶሚክ ቦምብ ጦርነት ለማቆም መሳሪያ ቢሆንም የሰው ልጅ ራሱን የማጥፋት አቅም እንዳለው የሚያሳይ አሳዛኝ ማስረጃ ነበረ። አድማጮቻችን፣ የሂሮሺማና ናጋሳኪ ጥቃቶች የሰው ልጅ ታሪክ ውስጥ የማይረሳ ጥቁር ጠባሳ ናቸው። እነሱ የአንድን ጦርነት ፍጻሜ ቢያበስሩም በሌላ በኩል ደግሞ የሰው ልጅ ለጥፋት ምን ያህል ኃይል መሳሪያዎችን መፍጠር እንደሚችልና እዚህ መሳሪያዎች ወደ ምን አይነት አስከፊ መዘዞች ሊያመሩ እንደሚችሉ አሳይተዋል። እነዚህ ክስተቶች የሞራል፣ የሥነ ምግባር እና የፖለቲካ ውሳኔዎች ምን ያህል ከባድ ሊሆኑ እንደሚችሉ ያስተምረናል። ጦርነትን ለማስቆም የተደረገው ውሳኔ በብዙ ሺህ ንጹሃን ዜጎች ሕይወት እና በትውልድ የሚቀጥል ስቃይ ነው የተከፈለው። ዛሬም ቢሆን የኒውክሌር ጦር መሳሪያ በዓለም ላይ ያሉ የሂሮሺማና ናጋሳኪ ታሪክ የሚያስታውሰን የሰላም አስፈላጊነት፣ የጦርነት አስከፊነትና በዲፕሎማሲና በድርድር አማራጮች የመፈለግ ወሳኝነት ነው። እነዚህ ከተሞች የሰላም ተምሳሌት ሆነው ቆመዋል። ሙዚየሞቻቸው የሰላም መናፈሻዎቻቸውና በየዓመቱ የሚከበሩት የመታሰቢያ በዓሎቻቸው እንደገና እንዳይሆን የሚል መልእክት ለዓለም ያስተላልፋል። እኛ የዛሬ ትውልድ የሂሮሺማና ናጋሳኪ ታሪክ ማስታወስ አለብን። የጥላቻና የጥፋት መንፈስ የት ሊያደርስ እንደሚችል እንድንረዳ ይረዳናል። የሰውን ልጅ ዘላቂነት እና ብልጽግና ለማረጋገጥ የጋራ ሰላምን የመጠበቅና የጦርነት አደጋን የመከላከል ኃላፊነት አለብን ስንል የዛሬ ታሪክ በዚህ አበቃ። እስከ ቀጣይ መርሃ ግብር ቸርን ሰንብት።